የሚባለው ነገር በራሱ ራሱን የቻለ ኢባዳ ነው፣ አምልኮ ነው። ሉክ ኢባዳውን አዳም ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ኢባዳ ነው ብለን ምን ሉክ ሙሐመድ አይሻን በ6 ዓመቷ አግብቶ በ9 ዓመቷ ወሲብ ማድረጉ ኢባዳ ነው፣ እምነት ነው፣ ዶግማ ነው። የእስልምና ዶግማ አንዱ ኢባዳ ሙሐመድ በ9 ዓመቱ አይሻን ወሲብ ያደረገው ኢባዳ ነው። መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰለም ወፊ ቡድዕ አሐዲኩም ሰደቃ፣ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክታ ግንኙነት ማድረግ አጅር ያስከፍላል አላህ። አንተ ይሄ ነገር እንደዚህ ነበረው እንዴ? የምር አላዳመጥኩትም ማለት ነው። ይሄን ኢባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጌ አታለው ማለት ወደ ጥያቄ ተመለስ። አርባ አላ ኢስላም መስጊድ ውስጥ ነው። ይሄ መስጊድ ውስጥ ነው። አርብ ከጁማ ሰላት በኋላ የሚሰጠው መልእክት አለ። እዛ ላይ ከሰላቱን ከልጁ ጋር ጨርሱና ነው የወጣበት ጥያቄ ጠይቁ ወይን ለጠይቁ። ይሄ ከሰላት በኋላ የሚያወሩት ነው መስጊድ ውስጥ። ችግር የለውም። እኛ ከቅዳሴ በኋላ ብለን አምጥተናል እንደ ቪዲዮ። አሁን አንተ መጨረሱ ከሆነ ጨርሱ። እስቲ ይቅርታ አታመጭም፣ ድጋሚ ብትፈጠር አታመጭም። አንድ አመት ብታገስሽ አታመጭም። ከቅዳሴ በኋላ መድረክ ላይ እንደዚህ ሚስትህን በደንብ አርገህ አርክተህ እምነት ነው ምናምን እያለ የሚሰብክ አንድ አታመጭም። እኛ ግን ብልታቸውን ከአህያ ብልት ጋር ግንኙነታቸውን ከዶሮ ጋር እያነጻጸሩ ያሉትን ኡስታዞችሽን እናሳይሻለን። ያንተ ብልት ያህያ እናንተ እንደዛ ልታወራ ከሆነ ማለት ይቅርታ አድርግልኝና እንደዛ ከሆነ እኮ እኛ ለምሳሌ መስጊድ ስንገባ ወንድና ሴት አይቀየጥም። እናንተ ደግሞ ሁሉም አንድ ላይ ነው ተቃቅፎ እንትን የሚሰራው። እንደዛ ካወራክ ማለት እፎ ይቅርታ አድርግልኝና ማለት ዲስሪስፔክት እናውራካን። ሪስፔክት ከሆነ ግን የትኛውም እምነት ይከበራል። ኢስላም አለመቀየጥ በመሰረቱ ዝሙትን ይከለክላል ማለት አይደለም። አንቺ በዛ ጋር ሆነሽ በዚህ ጋር ሆነ ያው ነው። ከዚህ የሚያልፍ ዝሙት የታለፈ እየተቃቀፉ ቤተክርስቲያን እየዋሉ ዝሙት ነው። እሱ ራሱ አንደኛ ነው። ዝሙት የሚመነጨው ከአይምሮሽ ነው አንደኛ። ሁለተኛ ልብ በይ፣ ክርስቲያን ክፈትልኝ፣ ሳይድ ቡካሪ 2505ን ክፈትልኝ። እንደገና ደግሞ ሙስሊም 1403ን ታዘጋጅልኛለህ። ሉክ ዝሙት አብረህ ስለሆንክ ብቻም አይደለም፣ ወይንም ደግሞ አንዱ እዛ ጋር ስለተቀመጠ አይደለም። እንደ እስልምናው we know that ሴት ከፊት መሆን አትችልም፣ ከኋላ ነው መሆን የምትችለው። ስለምትናቅ ነው እንጂ ክብር ስለሰጣት አይደለም። ሴት በፍጹም ከወንድ ፊት መሆን አትችልም፣ ከወንድ ኋላ ነው መሆን ያለው። እናንተ አሁን ቅዳሴ ስትሄዱ ሴትና ወንድ አይቀየጥም? ሀቅ አውራና እስቲ ይሄ ሌላ ይቅር፣ ወንድና ሴት አይቀየጥም? በመጀመሪያ ደረጃ ቦታ አለው የኛ ሜቢ ኦርቶዶክስ ኢስላም ሜቢ በምን እናሳይሽ ወይንም እንትን ቪዲዮዎች እናሳይሻለን። ችግር የለውም ለየብቻ ነው። ቢቀየጡም ግን የትልቅ ኢሹ ተደርጎ ቢነሳ አይደለም። መቀየጥና አለመቀየጥ እኛ እንስሳ አይደለንም። ልክ ሴት ልጅ ስትቀየጠን ወተን እንደ እንስሳ ላዋላይ ጉብ ምንል ያውም ቤተ እምነት ቦታ ሄደን እንስሳ አይደለንም። ይሄ አይምሯችን የሚገዛነን እንጂ ቤተ እምነት ቦታ ወተን ሴት ልጅ ከሰሬ ካለች ዘልዬ ጸሎቱን ትቼ ላዋላይ የምሳፈረው እንስሳ አይደለም። ያው ይታይሻል ወንዶቹ በዚህ ጋር የሴቶች ለዚህ ስናስቀድስ እንደፈራን ነው። ዝጋ አንተ ማን ነው የቪዲዮ መከፍተው? ዝጋ ከፎይ ጋር እያወራው ስለሆነ እያሳየሽ ነው። አያስፈልገኝም ፕራክቲስ እኔ አውቃለሁ ስለሆነ ብዙኛ ሰፈር አሉ ስለማቅ ዝጋው ቪዲዮን ሀቢብ እያወራው ነው። እኔ በመረጃ እንዲሆንልሽ ነው። ሎክ ስለዚህ ማሽኖች ግን አውቃለሁ ከሆነ ኢስላም ቢቀየጡም ራሱ አልኩሽ ፎር ቴክ ኦፍ አርጉመንት ተቀየጡ። ቢቀየጡ እንኳን እንዴት ጸሎት ቦታ ሄጄ ጸሎቱን ትቼ እላዋሌ ሰፍርባታለሁ። ይሄንን ያደረገው ግን ማን እንደሆነ ምን ታውቂያለሽ? እስላም በሚያሳዝን ሁኔታ ሳይ ሙስሊም 1403 ኤ ላይ ነብይሽ ወደ ጸሎት ቦታ እየሄደ ሴት አይቶ እንዴት እንደሮጠና ምን እንዳላ ሳይሻለሁ። ቡሃሪ እናንተ ወንጌልም ከእናታችሁ ጋር ታኙ ይላል። ይሄንን እየተሸከምክ ደግሞ ነብያችን ትነካለህ እንደ ወንድም ነው።
በስመ አብ እኔ ከፍ ለምን አላደርግሽም? እኔ አሁን ክርስትና ለቅቄ እወጣለሁ። ከእናታችሁ ጋር ተኙ የሚል ካለ አምጪ እኮ ይሄን እየተሸከምክ ደግሞ እዚህ ጋር መጣ ነብይ ለመንካት ምን ጠቅማል? በመቶ ተው ከነብይ ጋር ተው ተብለሃል። በቃ ተው። እስላምዬ እስላም ምን ሆንክ? ሰው ልጅ አይደለም እንዴ? ተፈጥሮ አይደለም እንዴ? አንተ ነው ራስን የፈጠርከው። እስላም ላወራሻት ውሸት ስለሆነች ከእናታችሁ ጋር ተኙ ይላል ወንጌልም ብለሻልና አንድ ማስረጃ ብቻ አላፍርበትም። አንተም የኛን የምታወራውን ሁሉ አውጣ እስቲ። ሪል ይሁንና ፕራክቲስ አውጣና እንየው። የምታወራውን ከአፈክ የሚወጣው ሁሉ ነገር ማለት ቴንክ ዩ። አንቺ ግን ማታመጭም። እኔ ግን ላወራሁት ይኸው ተከፍቷል። በመጀመሪያ ደረጃ ከነብይ ኦሮምኛ ታውቃለህ? በኦሮምኛ አወጣልሃለሁ እኔ ረኮንጎ ናፍ ባስታ ረኮንጎ ሎክ ከሶታቴ ወሊ ገል ማፊ ሙሽኪላ እኔ ማውጣልሃለሁ። እሺ አባይ ሰላምስ ልቀርበው አንዴ ክርስቲያን ልቀርበው አንዴ ባቡን አሳየኝ። recommendation to the one who sees a woman እኔ እንግሊዘኛ አልችልም። ግሪያ ፋን ኦሮሞ እንግሊዘኛ አልችልም። እኔ የማችለውን እየተበተብክብኝ ወደ ልፈታው ነው። እኔ አልችልም እንግሊዘኛ። ያው ወደ አማርኛ መልስልሻለሁ። አረብኛ አንዴ እሺ። አረብኛ ግሪያ ፋን ኦሮሞ ጋድኝና አፕሊኬሽን አለ አነባዋለሁ። እኔ ችግር የለውም። ባስ እሺ ሳይ